በጣም ብዙ ሰዎች ይሄን ነገር በጣም በብዙ ብር እየሸጡ ይገኛሉ። እኔም ብሆን ይሄን ትሪክ ለማግኘት ብዙ ሳምንታት ፈጅተውብኛል። እመኑኝ ጋይስ፣ ያልገባሁበት ዌብሳይት፣ ያላየሁት የዩቲዩብ ቪዲዮ፣ ያላየሁት የቲክቶክ ቪዲዮ የለም ይሄን ነገር ለማግኘት። እናም ከብዙ ሙከራና ከብዙ ልፋቶች በኋላ በጣም ተስፋ አስቆራጭ ስለነበር ተስፋ ቆረጥኩኝ። እናም ይሄንን ቪዲዮ ላለመስራት ወስኜ ነበር። ግን በአንድ የቲክቶክ ቪዲዮ ምክንያት ይሄ ሁሉ ነገር ተቀየረ። ማለትም አንድ ትሪክ ነው የምታስፈልገው። መሀል ላይ አንድ ነገር ብቻ በመቀየር ይሄን ነገር ማድረግ እንችላለን። ሰላም ፋሚሊዎቻችን፣ በዛሬው ቪዲዮአችን እንዴት ኢንተርናሽናል ቲክቶክ አካውንት እና በ10,000 ፎሎወር የሚከፍል ቲክቶክ አካውንት እንዴት እንደምንከፍት እናሳያቸዋለን። እናም ይሄንን ነገር በልፋት ስላገኘው ላይክ እና ሰብስክራይብ በማድረግ ያበረታቱኝ። እናም አሁን ቀጥታ ወደ ሳላበዛባችሁ ወደ ቪዲዮ እንሄዳለን። በመጀመሪያ ግን አንድ ማወቅ ያለባችሁ ነገር አለ። እሱም የሁላችሁም ጥያቄ ሆነው ከኢትዮጵያ አካውንት ጋር እንዴት እንደሚለይና በስንት አይነት መንገድ እንደሚከፍል ነው። እናም ይሄ አካውንት በ9 አይነት መንገድ ይከፍላል። እናም ሁሉንም መንገዶች ዛሬ ተንትኛ አሳያችኋለሁ። የመጀመሪያው የሚሆነው ላይቭ ጊፍት ነው። ማለትም ሰው ወዶና ፈቅዶ ጊፍት ይሰጣችኋል ማለት ነው። ማለትም እናንተ ወይ ከሰው ጋር ጌም ስትጫወቱ ወይም ደግሞ ብቻችሁን ገብታችሁ ሌላ ነገር ስታደርጉ ሰው የእናንተን ቪዲዮ ከወደደና ከተመቸው ለእናንተ ጊፍት ይሰጣችኋል ማለት ነው። ይሄም የሚሆነው ከራስ አካውንት ላይ ተቀንሶ ነው ማለት ነው። ጊፍቱን ደግሞ ወይ ገዝቶት ነው ወይ ደግሞ እሱ ሌላ ላይቭ ላይ ሲገባ የተሰጠውን ጊፍት ነው ማለት ነው የሚሰጣችሁ። ስለዚህ ይሄኛው ትንሽ ከበድ የሚል መንገድ ሲሆን ታዋቂ ሰዎች ካሉናችሁ ይሄኛው መንገድ ብዙም አያዋጣም ማለት ነው። ሁለተኛው ደግሞ ቪዲዮ ጊፍት ነው ማለት ነው። ይሄ ደግሞ ቅድም ካሳየኋችሁ ከላይቭ ጊፍት ጋር ተቃራኒው ማለት ነው። የቅድሙ እናንተ ላይቭ ላይ ስትሆኑ ሲሆን የሚሰጣችሁ ጊፍቱ፣ ይሄኛው ደግሞ በቪዲዮአችሁ ነው ማለት ነው። የሚያስተምር የሚያስቅ ዋሬቨር ብዙ አይነት ቪዲዮ ሰርታችሁ ሰው የእናንተ ቪዲዮ ከተመቸውና ከወደደው ለእናንተ በቪዲዮ አማካኝነት ከጎን ያለውን አማራጭ በመጠቀም ጊፍት ይሰጣችኋል ማለት ነው። ሶስተኛው ደግሞ ክሬቲቭ ቤትሳፕ ፕሮግራም ነው። ማለትም ቲክቶክ ከማስታወቂያዎች በጣም ብዙ ብር ስለሚያገኝ ለእናንተ ለቲክቶከሮች ደግሞ እንዲያጋራ ተገደደ ማለት ነው። ማለትም ቲክቶክ ከማስታወቂያዎች ብዙ ቢሊዮን ብር እየሰራ ስለሆነ ለእናንተም ማካፈል አለበት ማለት ነው። ይሄም ደግሞ በቪዲዮአችሁ ላይ ማስታወቂያ በማሳየት ነው ማለት ነው። ልክ እናንተ ከ1 ደቂቃ በላይ ቪዲዮ ስለቁ በእናንተ ቪዲዮ ማስታወቂያ እየታየ ብሩ ይሰጣችኋል ማለት ነው ተቆራጩ። እናም ይሄ የሚሰራላችሁ ከ100,000 በላይ ፎሎ ላላችሁ ሲሆን ከ100,000 ፎሎ በታች ላላችሁ አይሰራም ማለት ነው። እና ማለትም ይሄ ለኔም ቲክቶክ አካውንት አይሰራም ማለት ነው። ቲክቶክ አካውንቴ ባዮ ላይ አለ። ፕሊዝ ፎሎ አድርጉኝ። ሶስተኛው ደግሞ ሰብስክሪፕሽን ነው ማለት ነው። ልክ እንደ ኔትፍሊክስ ሁሉ እና ሌሎች ቪዲዮ መመልከቻ ዌብሳይቶች ላይ ሰብስክራይብ እንደምታደርጉት ሁሉ ቲክቶክ ላይ ሰብስክራይብ ማድረግ ትችላላችሁ ማለት ነው። ግን ይሄ ከዩቲዩብ ይለያል። ማለትም ሰው ዩቲዩብ ላይ እናንተን ሰብስክራይብ አደረጋችሁ ማለት ወዶ ፈቅዶ የእናንተን ቪዲዮ ለማየት ነው ማለት ነው ሰብስክራይብ ያደረጋችሁ። ቲክቶክ ላይ ግን ሰብስክራይብ አደረጋችሁ ማለት ወዶ ፈቅዶ በየወሩ ለእናንተ ይከፍላችኋል ማለት ነው። እናም በየወሩ ከሱ ባንክ አካውንት ላይ እየተቆረጠ ወደ እናንተ ቲክቶክ አካውንት ይገባልታል ማለት ነው። የሰብስክሪፕሽን መጠናችሁን እናንተ ናችሁ የምትወስኑት። ለምሳሌ ሰው እኔን ሰብስክራይብ ሲያደርግ $5 በየወሩ ይክፈል የምትሉ ከሆነ አስቀምጣችሁ $5 ይክፈለኝ ብላችሁ አስቀምጣችሁ ሰብስክሪፕሽናችሁን መስራት ማለት ነው። እናም ያን ብር ደግሞ ከቲክቶክ ጋር ሼር ታደርጉታላችሁ ማለት ነው። አራተኛው ደግሞ ቲክቶክ ሾፕ ፎር ክሬተርስ ነው ማለት ነው። ይሄኛው ደግሞ ጋይስ በጣም ጠቃሚ ነው። ይሄኛው ጌም ቼንጀር የሆነ ነው ማለት ነው። እናም በዚህ ላይ ብዙ ኢትዮጵያዊ ሰሩ አሜሪካኖች በጣም ብዙ ሰዎች የሰሩ ነው ማለት ነው። እናም በጣም ቀላል ነው ማለት ነው። እንዴት እንደሆነ ላስረዳችሁ። አንድ ድርጅት አለ እና ቲክቶክ አሁን ላይ ማስታወቂያ ለማስተዋወቅ ትልቅ ድርጅቶች የሚፈልጉት ቲክቶክን ነው ማለት ነው። እናም እዛ ድርጅት ላይ ሄደው ፕሮዳክታቸውን ያስቀምጣሉ። እናንተ ደግሞ ፎሎዋችሁ ከ10,000 ካለፈ የእናንተ ቲክቶክ አካውንታችሁ ላይ በመልቀቅ ሰው በገዛ ቁጥር ኮሚሽን ይሰጣችኋል ማለት ነው። በምሳሌ ላስረዳችሁ። አንድ ዕቃ $10 ተመድቦለታል። እናንተ የራሳችሁ ቻናል ላይ ስለቁ
$14 ትላላችሁ ማለት ነው። እናም እያንዳንዱ እቃ ሲሸጥ እናንተ $4 ታገኛላችሁ ማለት ነው። ይሄኛው በጣም ምርጥ ስለሆነ እኔም 10,000 ስገባ ይሄን ለመሞከር አስቤያለሁ ማለት ነው። እናም እዚህኛው ላይ ፍሪ ፕሮዳክት አላቸው አንዳንድ ድርጅቶች ማለት ነው። ማለትም የኩባያ ማስታወቂያ ከሆነ የምትሰሩት እናንተ ቤታችሁ ድረስ ኩባያውን ይልኩላችሁና እናንተ እሱ ኩባያ ሪቪው ያደርጋችሁ ቪዲዮ ትሰራላችሁ ማለት ነው። አምስተኛና በጣም የምወደው ደግሞ ቲክቶክ ሲሪየስ ነው ማለት ነው። ይሄም ደግሞ ቪዲዮዎቻችሁን መሸጥ ማለት ነው። የመዝሙር ቪዲዮ ሊሆን ይችላል፣ የትምህርታዊ ቪዲዮ ሊሆን ይችላል። እሱን ቲክቶክ ላይ ጭናችሁ መሸጥ ነው ማለት ነው። ለምሳሌ የ10 ደቂቃ መዝሙር አወጣችሁ፣ ከዛን ሄዳችሁ ቲክቶክ ሲሪየስ ላይ ትጭኖታላችሁ። ከዛም በኋላ የ30 ሰከንድ ኢንትሮ ትሰሩለታላችሁ ማለት ነው። ለምሳሌ የ10 ደቂቃ መዝሙር ቪዲዮ ካወጣችሁ ውድ አድማጮቼ አዲስ ያወጣሁት መዝሙር ነው ግቡና እዩት ትላላችሁ። እናም ውስጥ ያለውን ነገርና ተመልካቹ እዛ ሲገባ ምን እንደሚያገኝ በመናገር ተመልካቹ እንዲገባ ማድረግ ነው ማለት ነው። እናም ያን ነገር ከተናገራችሁ በኋላ የእናንተ ተመልካች ቪዲዮን በዶላር እየገዛ ያል ማለት ነው። ይሄም ብዙ ክሬተሮች ቪዲዮአቸውን በነፃ እየለቀቁ ነበር። አሁን ደግሞ ወደ ቲክቶክ ክሬተር በመጫን እየሸጡ ነው ማለት ነው። እናም ይሄን የብር መጠን እናንተ ነው የምትወስኑት። ሰው ይሄን ቪዲዮ $5 $10 $20 በስንት ብር ሰው ቪዲዮአችሁን እንደሚገዛ እናንተ ትወስናላችሁ ማለት ነው። ስድስተኛ ደግሞ ወርክ ዊዝ አርቲስት ማለት ነው። ይሄ ደግሞ ከአርቲስቶች ጋር መስራት ማለት ነው። ማለትም እንዴት እንደሆነ ልንገራችሁ። ማለትም አንድ አርቲስት ዘፈን ሊያወጣ ወይም 1 ወር ወይም ሳምንት ሲቀረው ይሄን ቲክቶክ ላይ ይጭኗል። እናም እናንተ ይሄን ዘፈን ባክግራውንድ ላይ አድርጋችሁ ትሬንድ መስራት ማለት ነው። ኢትዮጵያ ውስጥም አሉ አንዳንድ ትሬንዶች፣ የዘፈን ትሬንዶች ይመጣሉ። እነሱንም ታውቋቸዋላችሁ ማለት ነው። እናም ሰዎች አርቲስቶች ዘፈናቸው ታዋቂ እንዲሆንላቸው ወደዚህ ጭኑትና በጣም ብዙ ታዋቂ ቲክቶከሮች በዚህ ዘፈን ቪዲዮ ሲሰሩ እና ቪዲዮአቸው ቫይራል ሲሆን ዘፈኑ ታዋቂ ይሆንላቸዋል ማለት ነው። እናም ዘፈናቸው ታዋቂ እንዲሆንላቸው በብር በጀት መድበው ይሄን ነገር ቲክቶክ ላይ ይለቁታል ማለት ነው። እናም ይሄ ብር የሚወሰነው እንደ አርቲስቱ የብር መጠን ነው ማለት ነው። እናም ይሄ ብር በጣም ብዙ ብሮች ናቸው ማለት ነው። $1,000 እስከ $100 ማለት ነው። ማለትም $1,000 ማለት 1 ሚሊዮን ቪው ካገኘ ቪዲዮአችሁ ያ $1,000 የእናንተ ይሆናል ማለት ነው። እናም በቪዋችሁ መጠን ነው የሚሰጣችሁ። እነሱንም አርቲስቶችን የሚወስኑት ማለት ነው። ለምሳሌ 10,000 ቪው ካገኘ ቪዲዮ $7 ታገኛላችሁ እያሉ የሚወስኑት እነሱ ናቸው ማለት ነው። ይሄ ግን በጣም ብዙ ብር ነው የሚያስገኝላችሁ። ማለትም አርቲስቶቹ ታዋቂ ስለሚሆኑ በጣም ብዙ ብር ነው የሚበጅቱት ማለት ነው። ስምንተኛ ደግሞ ቲፕ ነው ማለት ነው። ሰው ቪዲዮአችሁንና አካውንታችሁን ከወደደ ሄዶ ለአካውንታችሁ ቲፕ ይሰጣል ማለት ነው። ይሄም ደግሞ ለምሳሌ እናንተ ሄዳችሁ ሆቴል ላይ ለአስተናጋጅ ቲፕ እንደምትሰጡት ለቻናላችሁ ቲፕ ይሰጣል ማለት ነው። ዘጠነኛና የመጨረሻው ደግሞ ቲክቶክ ማርኬት ፕሌስ ማለት ነው። ይሄ ደግሞ ቅድም ካሳየዋችሁ ከቲክቶክ ሾፕ ጋር አንድ ሲሆን የሚያለያያቸው ነገር እናንተ የራሳችሁን ፕሮዳክት ወይም የራሳችሁን እቃ መሸጥ ትችላላችሁ ማለት ነው። አሁን ደግሞ በቀጥታ ይሄ አካውንት እንዴት እንደሚከፈት አሳያችኋለሁ ማለት ነው። እሺ አሁን ደግሞ ቀጥታ እንዴት ይሄን አካውንት እንደምንከፍት አሳያችኋለሁ። ወደ ቲክቶክ እንሄዳለን። ከዛን ወደ ፕሮፋይላችን እንሄዳለን። ከዛ በኋላ እኔ በአዲስ አካውንት ስለማሳያችሁ እዚህ ጋር አድ አካውንት ከዛን ሳይን አፕ እንላለን። እዚች ጋር ነው በቃ ዋናው ጨዋታ ያለው ማለት ነው። እቺ ኢቲ የምትለውን ወደ እነዚህ 7 ሀገራት መቀየር ማለት ነው። እሺ ኢቲ የምትለውን ነክተን እንገባለን። ከዛን ወይ ወደ ፍራንስ ብቻ እንቀይረዋለን። ከዛ በኋላ እቺን ዩዝ ፎን ነምበር ከዛን እዚህ ጋር አካውንት እንዴት ነው የሚከፈት መቼም ታውቃላችሁ። ዝም ብዬ እኔን ለአንተ ለማሳየት ስለሆነ ነው። በኢሜይላችን እንከፍታለን። እሺ ከዛን ፓስወርድ አስገቡ ይለናል። እናስገባለን ማለት ነው። ያው ከዛን እዚች ጋር ነው ቬሪፊኬሽን ኮድ በኢሜይላችሁ ይልክላችኋል። እዚህ ጋር ስታስገቡ ቀጥታ ወደ አካውንታችሁ ይወስዳችኋል ማለት ነው። በዚህ መልኩ ወደ አካውንታችሁ ካስገባችሁ በኋላ
አካውንታችሁ ኢንተርናሽናል መሆኑን የምታረጋግጡበት መንገድ ደግሞ እዚች ጋር 3 ነጠብጣቧን ትነካላችሁ። ቲክቶክ ስቱዲዮ ከዛ እዚህ ጋር ሞኔታይዜሽን የሚለው ላይ ኢንተርናሽናል አካውንት ከሆነ እነዚህን ያመጣላችኋል። ግን የኢትዮጵያ አካውንት ቢሆን ኖሮ ሰብስክሪፕሽን እና ላይቭ የሚለውን ብቻ ነበር የሚያመጣላችሁ። በዚህ መንገድ ማረጋገጥ ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ባይ